የሰማይ አባት እግዚአብሔር ሆይ በአስደናቂውና በኃይለኛው በልጅ በኢየሱስ ስም አምነን በፊት አለን። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ብለሃልና በማናቸውም በምንለምን ነገር ላይ መልስን እንድትሰጠን እንለምንሃለን። መጽሐፍ በማርቆስ ምዕራፍ 11 ከቁጥር 25 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ብለሃል። ስለዚህ ማንኛውም ቁጣ፣ መጥፎ ስሜት፣ ቂም ወይም ማንኛውም የተሳሳተ አመለካከት ሁሉ ከውስጣችን አውጥተን እንጥላለን። የበደሉንን ያሳዘኑንን ሁሉ ከልባችን ይቅር እንላለን። ጌታ ሆይ የአንተ መንፈስ ርቀት አይገድበውምና አሁን በዚህ ሰዓት አብረውኝ ስለሚጸልዩ ወዳጆቼ አመሰግንሃለሁ። ማናችንም ብንሆን በምድራችን ላይ የሚሆነውን ነገር ስንመለከት ተስፋ የሚያስቆርጥና ልብን ዝቅ የሚያደርግ ነው። በዚህ ክፋት በሞላበት ዓለም ላይ መልካምን ነገር ማግኘት እጅግ ሊከብድ ይችላል። ነገር ግን ጌታ ሆይ ተስፋን ላለመጣል የሚታገለው ልባችንን ተመልከት። አባት ሆይ አንተ ተስፋ ሰጪ ኃያል አምላክ ነህ። በዙሪያችን ምንም አይነት ክፋት ብንመለከት እንኳን አንተ የምትሰራው መልካም ነገር ግን ከዚህ ዓለም ክፋት እንደሚበልጥ እናምናለን። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች አንተን በማመን ወደ መንግስት እየተቀላቀሉ እንደሆነ ስናይ፣ በየቦታው ተአምራቶች እየሆኑ እንደሆነ ስናይ፣ የአንተ መንግስት በኃይል እየሰፋና እያደገ እንዳለ ሐሳብህም ያለ ከልካይ እየተፈጸመ እንዳለ እኛም ምስክሮች ነን። አንድ ቀን ደግሞ ልጅ ኢየሱስ ክርስቶስ በክብር ተመልሶ እንደሚመጣ እናምናለን። በዚህ ሁሉ አንተ ከኛ ጋር ነህ። አልተውከንም፣ አልረሳኸንም። አሁንም በዚህ ቅጽበት አብረህን አለ። ጌታ ሆይ ሁሉንም ጭንቀታችንን፣ ፍርሃታችንን፣ ድብርታችንን፣ የከበደንን ሁሉ በአንተ ላይ እናራግፋለን። መንፈስ ቅዱስ ሆይ ንካን። ቃልን በኤርምያስ ምዕራፍ 29 ከቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም እንደሚል አንተ ለሕይወታችን ድንቅ እቅድ አለ። መዝሙረኛው ዳዊት ማለዳ ጮህ ቃልህንም ተስፋ አድርጌያለሁ አለ። ጌታ እግዚአብሔር ሆይ በቅዱስ ቃል ላይ የተናገርከንን የተስፋ ቃል እንድናስተውል የቃልህን መገለጥ ስጠን። በየዕለቱ ቃልህን እንድንመገብና እንድናሰላስል እርዳን። ያነበብነውና የተቀበልነው የአንተ ቃል በኢየሱስ ስም በሕይወታችን ላይ ስራውን ይጀምር። በክርስቶስ ምን እንዳለን፣ በክርስቶስ ምን ማድረግ እንደምንችል እንዲሁም በክርስቶስ ማን እንደሆንን መንፈስህ ያስተምረን። አባት ሆይ አንተ በሕይወታችን ላይ የምታደርገው ነገር ፍጻሜው ያማረ እንደሚሆን በአንተ ተስፋ እንድናደርግ አግዘን። ልዑል እግዚአብሔር አንተ እጃችንን እንደያዝክና እንደማትተወን እንድናውቅና በአንተም ተስፋ እንድናደርግ እባክህን እርዳን። አቤቱ ጌታ ሆይ በልጅ በኢየሱስ ክርስቶስ የሰጠከንን ድል በእጃችን እንድናስገባ አግዘን። የሚያስጨንቀንና ተስፋ እንድንቆርጥ የሚያደርገን የጨለማ ኃይል በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን። የፍርሃት መንፈስ በኢየሱስ ስም አሁን ለቆን ይሂድ። ተስፋችንን የሚበላ ክፉ በስምህ እሳት ይበላ። አእምሯችንና ልባችንን የተቆጣጠረ ክፉ ሐሳብ በኢየሱስ ስም አሁን ይልቀቅ። አእምሯችን በቃልህ ይገራ፣ ፈቃዳችን በቃልህ ይገራ፣ ስሜታችን በቃልህ ቅርጽ ይያዝ፣ ነፍሳችን በቃልህ ትሞላ። ዛፍ ቢቆረጥ ዳግም ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው ተብሎ እንደተጻፈ የጠፋ የሚመስለው ተስፋችን በኢየሱስ ስም እንደገና ይለምልም። አባት ሆይ በዓለም ካለው ይልቅ በእኛ ውስጥ ያለው ይበልጣልና መቃብርን የፈነቀለው የሞትን ኃይል ያሸነፈው አሁን ደግሞ በሰማያዊ ስፍራ የተቀመጠው ጌታችን ኢየሱስ በእኛ ውስጥ አለ። ብቻችንን አይደለንም። በክርስቶስ ኢየሱስ ብርቱዎች ነን። እግዚአብሔር ሆይ ክብር ለአንተ ይሁን። በአንተ ተስፋ አለ። በሕይወታችን የሚያስፈልገንን ጥንካሬና ብርታት በአንተ ውስጥ ለእኛ አለ። እረፉ እኔም አምላክ እንደሆንኩ እወቁ በቃል እንዳልክ አባት ሆይ በአምላክነት ጥላ ስር እናርፋለን። እግዚአብሔር ሆይ ያለንበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ማዳንህን አይኖቻችን ይዩ። በኢየሱስ ክርስቶስ የተከፈለልንን ድል እንድናስተውል መልካሙን የእምነት ገድል እንድንጋደል እርዳን። ጌታ መንፈስ ቅዱስ ቀጣይ እርምጃችንን አንተ ምራን።
መጽሐፍ በዕብራውያን ምዕራፍ 12 ከቁጥር 2 ላይ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እንደሚል ጌታ ሆይ ሩጫችንን በእምነትና በጽናት እንድንሮጥ አይኖቻችን በእምነታችን ደራሲና ገንቢ በሆነው በኢየሱስ ላይ እንዲያተኩር እርዳን። አባት ሆይ አንተ በእኛ የጀመርከው መልካም ስራ እስከ ክርስቶስ ዳግም ምጽአት ድረስ እንደሚቀጥል እናምናለን። አሁን አብረውኝ የጸለዩ ወዳጆቼን በሙሉ ተስፋን፣ ጉልበትን፣ ድፍረትን እንድትሞላባቸው ጸልያለሁ። ልዑል ሆይ የጸለየነውን ሁሉ እንደተቀበልን ቆጥረን ምስጋናን ለክቡር ስም እናመጣለን። በአስደናቂና ውድ በሆነው በኢየሱስ ስም ጸለየን። አሜን።